ሰላም ጤና ይስጥልኝ የኤምቢ ዩቲዩብ ቻናል ተከታታዮቻችን እንደምን አላችሁልን? የከበረ ሰላምታችን ከኛ ወደ እናንተ እንደ ሁሉ ጊዜው ይድረስልን እንላለን። ዛሬ ደግሞ ይዤላችሁ የቀረብኩት እንደምታዩት እዚህ ጋር ያዘጋጀሁት 2 ሎሚ አለ። የሎሚ ጁስ ወይም ደግሞ ለሞናዳ አንድ ላይ እንሰራለን ማለት ነው። ያው እዚህ ጋር ያቀረብኩት 2 ሎሚ ነው። ከዛም ግማሽ ብርጭቆ ስኳር እና በረዶ እዚህ ጋር አዘጋጅቻለሁኝ። አሁን ወደ ስራው ይሄ ሎሚውን በትናንሹ እንቆራረጠዋለን ማለት ነው። መጀመሪያ ውስጡ ፍሬ ካለው ፍሬውን እናወጣዋለን። ፍሬው እንዳያመርብን ጁሱን ማለት ነው። እዚህ ጋር የምታዩት የጁስ መስሪያዬ 2 ሎሚ ነው የሚይዘው። ግን እኛ አብዝተን መስራት ከፈለግን ያው ይሄንን ደብል እያደረግን መስራት ነው ማለት ነው። እኔ አሁን ማሳያችሁ በ2 ሎሚ ብቻ ይሆናል ማለት ነው። እዚህ እንደምታዩኝ ሎሚውን ቆራርጬ ከትቻለሁኝ። ከዛም 6-7 የሚያህል በረዶ ከታለሁኝ። ከዛ ግማሽ ብርጭቆ ስኳር፣ ከዛ ውሃ ነው የምጨምረው ማለት ነው። 1 ሊትር ውሃ ጨምሬያለሁ። ከዛ አንድ ላይ ፈጨዋለሁ። በነገራችን ላይ እኔ ስኳር ብዙ አልጨመርኩም፣ ግን ትንሽ እንዲጣፍጥልን ከፈለግን ትንሽ ጭማሪ እንደ ቴስታችን ጭማሪ ስኳር አድርገን ማጣፈጥ እንችላለን ማለት ነው። እንደዚህ አርገን ከፈጨን በኋላ እንደምታዩት እዚህ ጋር ማጥለያና እቃ አዘጋጅቻለሁ። ቀጥታ አጠለዋለሁ ማለት ነው። አያችሁት? ቆንጆ ሎማዳ ሰርቻለሁ ማለት ነው። አሁን ይሄንን ለመጠጥነት አዘጋጀዋለሁ ማለት ነው። አብራችሁኝ ስለነበራችሁ ላይክ፣ ሼር፣ ሰብስክራይብ ስለምታረጉኝ አመሰግናለሁ። ቤተሰቦች ሰላማችሁ ብዝት ይበልላችሁ። መልካም ቀን። ቺርስ